አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ብያለሁኝ። እንዴት ናችሁ? ውድና የተከበራችሁ የፈንዲሻ ፋሚሊዎች፣ እኔ ደህና ነኝ አልሐምዱሊላህ። በያላችሁበት ሰላማችሁ ብዝዝት ይበልልኝ። የኔ ውዶች ቅመሞች እንዴት ናችሁ? ያለሁኝ አልሐምዱሊላህ። ዛሬ ያው ገና አዲስ ጀማሪ ነኝ። ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ኮሜንት እያደረጋችሁ እንድታበረታቱኝ እላለሁኝ። ዛሬ በአንድ ነገር ነው የመጣሁት። በእነ ሩታና በአብርሃም ነውና እኔ አንድ ነገር ነው የተሰማኝን ለመናገር ስለፈለኩኝ ነው። ምንድነው እሱም የሰው ልጅ የኖረበት ሰዓት ድረስ ይኖራል። ከዛ በኋላ ግን መለያየትም እንደ መፋቀር ይቆጠራል። ግን ደግሞ ሁልጊዜ እየመጣችሁ የሆነ ነገር ሰርታችሁ ስትሄዱ፣ የመጣችሁ የሆነ ነገር አሳይታችሁ ስትሄዱ፣ አንደኛ ለኦዲየንስም ትወርዳላችሁ፣ ሁለተኛ የቤተሰብ ክብር የሚባል አለ፣ የእናንተ የራሳችሁን ክብር አለ። ሶስተኛ እንደገና ደግሞ ልጃችሁስ ነገ ጧት ፋይሉን ሲያይ የእናንተን ቪዲዮ ምናምን ኮሜንት ሲያይ ምን ያክል ይረበሻል ብላችሁ አስባችሁ ታውቃላችሁ? በነገራችን ላይ በአሁኑ ሰዓት እኔ ሶሻል ሚዲያ ላይ በቃ ይሄ ቤተሰብ